በየሶስት ወር አዲስ አበባ እየመጣ ያገኘኛል። ግን ሁልጊዜ ቡና ጠጡ ብቻ ነው የሚወስደኝ። ምግብ በልተን እራሱ አናው በጣም አንደስታንግ ለመሆን እየሞከርኩ ነው። ከተፈጠሩት ነገሮች ውስጥ የማረሰው አንድ ቀን መቼም እሱ አያበላኝም ብዬ ምሳቀ ይሻለሁ። እሱም በቃ ፍርፍርም እንዘዝና አንድ ላይ እንብለዋለን። ሩስ ነበር ያስኩት። ከዛ ኦኬ ብዬ የሆነ ምግብ ቤት ገባል። then guess what happened when the waiter came he said ከዛ በኋላ I was so embarrassed. አስተናጋጇ ራሷ ደንግጣ ምን አለችና አየችልጣት። እስቲ ማት ራስ ልሳውታ ምሳቃ ከደሙ ካንቺ ቦርሳ ነው የሚወጣው። ለማስቀየስ እንጀራ ፍርፍር ማለቱ ነው ብያት በዛ አለፍ። ከዚህ ሌላም ብዙ እንደዚህ አይነት ኢንሲደንት ነበሩ። የሆነ ጊዜም ዝንጥ ብለሽ ልጋብዝሽ ብለኝ አገልግላ አዘው አስከፍል